ስሙኝማ፣ ማነው እንደኔ ህይወት ያስጠላው? ወንድሜን ካጣው 9 ቀን ሆነኝ። ብተኛው አልተኛለኝ፣ ልስቅ ብል አልሳቃለኝ። ወንድሜ ናፈቀኝ። ስልክ በጠራ ቁጥር የማያስበው እሱም ብቻ ነው። እንዴት ነው መኖር የሚቻለው? መኖር አስጠላኝ፣ ህይወት ከበደኝ። ወንድሜ ናፈቀኝ፣ ድምፅም ይናፍቃል ለካ። አልቻልኩም። ያልታሰበ ስቃይ። ውድ ሀገሬ ልጆች፣ በስደት ላይ ሆናችሁ ሀዘን አያሰማችሁ፣ ሀዘን አያሰማችሁ። የቤተሰቦቻችሁን ሀዘን አያሰማችሁ። ስደት ላይ ሆናችሁ የቤተሰብ ሀዘንን መስማት ከባድ ነው። ለምን ጠፋሽ፣ ለምን ቪዲዮ አትፖስትም ለምትሉ የቻናል የቤተሰቦች ስለከፋኝ ስለደበረኝ ነው ቪዲዮ መስራት ያልቻልኩት፣ ሌላ ነገር አይደለም። አንድ ሰው ሲደሰት ውስጡ ሰላም ሲያገኝ ነው ሚዲያ ላይ ወጥቶ የሚያወራው፣ ሚዲያ ላይ ወጥቶ ቪዲዮ የሚሰራው፣ ሚዲያ ላይ ወጥቶ የሚዝናናው። እኔ በአሁን ሰዓት ጨልሞብኛል። ቀኑም ጨለማ፣ ማታም ጨለማ፣ ቀኑም ሁሉም ጨልሞብኛል። ህይወት ግራ አጋብታኛለች። አንድ ልኑር አንድ አልኑር እያልኩኝ ተስፋ የቆረኩበት ጊዜ ነው። ብቻ በወሬ ቢሆን ነበር፣ በወሬ ሆን እንቅልፍ ራሱ አስደኝ። ለካ ውስጥ ሰላም ሲያገኝ ነው እንቅልፍም የሚወስደው። እኔ ግን ሰላም ጠፍቶኛል። ብፈልገው ራሱ ጠፋኝ። ወዴት እንደሄደ አላውቅም። ከፍቶኛል። አላህ ያስደስትሽ በሉኝ። ፈጣሪ ያስደስትሽ እያላችሁ ኮሜንት ላይ ጻፉ። ህይወት ከባድ ናት። ቤተሰቦቻችሁን ተንከባከቡ እስካሉ ድረስ ተንከባከቧቸው። ድምጻቸውም ይናፍቃል፣ የቤተሰብ ድምጽ። በስልክ መጫወት የለመድን ሰዎች፣ በስልክ ጊዜ ማሳለፍ የለመድን ሰዎች በጣም ከባድ ነው። ህመሙ ከባድ ነው። ያማል። ኧረ ያማል፣ ኧረ ያማል። አቦ እኔ እንጃ። ምን ብዬ ልንገራችሁ? እመን ላይ ሆኜ ልንገራችሁ? ብቻ ከባድ ነው። ለማንኛውም እወዳችኋለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ያቆየን ውድ ሀገሬ ልጆች። ባይ ባይ ሀባይብ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ከሀዘን ከበሽታ ፈጣሪ ጠብቃችሁ።
እንደው መጣ